ልማቴነህና ገበታ ገበታ እንስሳትም የተመጣጠነ ምግብ ያስፈልጋቸዋል። በሬውን ምን አገኘው ምን የችጋር ዋሱን የራብ ተገኑን ገበታ ይህ ፕሮግራም በዓለም አቀፍ እንስሳት ምርምር ተቋም የእንስሳት አየር ንብረትና አካባቢ ፕሮግራም ከደብረ ብርሃን ፋና ኤፍኤም 94.0 ጋር በመተባበር የሚቀርብ ነው። በዚህ ፕሮግራም አርሶ አደሮች የተሻሻሉ የእንስሳት መኖ አዘገጃጀትና አመጋገብ ላይ ያተኮረ መረጃን ያገኛሉ። የተሻለ ልምዳቸውንም ያጋራሉ። ፕሮግራሙ ሰኞ ምሽት ከ2 ሰዓት ከ10 እስከ 2 ሰዓት ከ30 ወደ እናንተ ይደርሳል። ገበታ ገበታ የበሬን ውለታ እንጫወት ማታ በዋንጫ ጋጋታ በሰፊ ገበታ መረበሬው ሰላምና ጤና ለእናንተ እንመኛለን። የተወደዳችሁ አድማጮቻችን በያላችሁበት እንዴት ቆይታችኋል? ገበታ የተሰኘው ሳምንታዊ ፕሮግራማችን ተጀምሯል። ዘወትር ሰኞ ምሽት ከ2 ሰዓት ከ10 እስከ 2 ሰዓት ከ30 ወደ እናንተ የሚደርሰው የፕሮግራም ትኩረቱን የሚያደርገው በእንስሳት መኖ አዘገጃጀትና አጠቃቀም እንዲሁም ሌሎች ተያያዥ ጉዳዮች ላይ የሚያተኩረው ፕሮግራማችን ነው የተጀመረው። ፕሮግራሙ ደግሞ በዓለም አቀፍ እንስሳት ምርምር ተቋም የእንስሳት አየር ንብረትና አካባቢ ፕሮግራም ትብብር ጣቢያችን ጋር በመተባበር የሚያደርሰው ፕሮግራማችን ነው። ለዛሬ በጉዳይነት የያዝነው ደግሞ የጓያና ሲናር መኖ በድብልቅ አዘጋጅቶ ለእንስሳት መመገብ ምን አይነት ጠቀሜታን ያስገኛል የሚለውን ጉዳይ ወደ እናንተ እናደርሳለን። ይህንን የመኖ አይነትን በማልማት የተጠቀሙ አርሶ አደሮች ልምድና ተሞክሮ እናነሳበታለን። ወደ ማጠቃለያ ላይ ደግሞ የባለሙያ ምክር ሀሳብን በጉዳዩ ላይ ይዘናል። አብራችሁ እንድትቆዩ እንጋብዛለን። ሰላማዊት ሙሉነ ከእናንተ ጋር እቆያለሁ። ቀደም ሲል እንደነገርናችሁ የዛሬው ትኩረታችን የጓያና ሲናር መኖ በድብልቅ አዘጋጅቶ ለእንስሳት መመገብ ያለውን ጠቀሜታ ነው። በተለይ ከወተት ምርትና ከእንስሳት ማድለብ አንጻር ይህ የተሻሻለው መኖ ለእንስሳት በበቂ ሁኔታ መመገቡ የበለጠ ውጤታማ እንደሚያደርግ የብዙ አርሶ አደሮች ሀሳብ ነው። ከዚህ አንጻር ግን በተለየ ሁኔታ ልምድና ተሞክሮ ያላቸውን አርሶ አደሮች አግኝተናል። በባሶና ወረና ወረዳ የሚገኙ አርሶ አደሮች ተጠቃሚነታቸው ላይ የነበረው ተጽዕኖ ምን ይመስላል? ይህንን የመኖ አይነት ባለማወቅና ከግንዛቤ ክፍተት የተነሳ የሚለውን በቅድሚያ ሀሳባቸውን ያጋሩናል። እሱን እናድምጥና እንመለሳለን። እኔ አርሶ አደር ኃይለማርያም ይጥና እባላለሁ። ቀበሌ ጨራሮ ደብር ነው። ከባሶ ማለት ነው። ባሶ ወረዳ በድርቆሽ የምንጠቀመው ሲናርና እንትን አንጠቀምም። እናሄዳለን። ወቅቱንም ዝም ብለን እንዳገኘን ነው እናጭደው። ጠብቀንም አናጭድን። ያገኘን ጊዜ እናጭድና ደግሞ እንትኑ ራሱ ይሰነባል። እዛው ላይ ድርቅ ይበል እንልና ከሰነባ በኋላ በቃ ኩቶቹ ስንላቸው ምንም እንደው ወደ መሙሊያ ነው እንጂ ወደ ሰውነታቸው አይሄድ። ግን አሁን ወደዚህ ስልጠናውም እያሰለጠኑን ግብርና አብዛይ ግብርና ነው። በቃ አዘርት ነው የሚዘራው። ያው ወደ ስንዴ፣ ወደ ባቄላ፣ አተር አዘርትና ስንዴ፣ ገብስ ምናምን ነው የምንዘራው። በቃ ትኩረት አይሰጥም። አሁን ደግሞ እንትኑም ደግሞ ያው ከተማው ትንሽ ቀረብ እንላለን። ወተት በጣም እየተፈለገ ሲመጣ ወደ ላም ደግሞ ስንቀየር አዳዲስ መኖች ሲመጡልን አንዳንድ መዛሪያ መዝራት ጀመርን። አንዳንድ መዛሪያ ስንዘራ ዝም ብለን ሲናር እናንተ ትኩረት ማንም የሚሰማው የለ ጨርሹ። ጉደበረ ቀበሌ ተገኒ ኪዳኒ ስሜ። እሺ አመሰግናለሁ። ምናልባት በፊት አጠቃቀማችን ያው ዝም ብሎ ባህላዊ በራሳችን እንትን ነበር የምንጠቀመው። ግጦሽ ግጦሽ አለ፣ ድርቆሽ ትንሽ እናከማቻለን፣ ተረፈ ምትገለባለን። በእነዚያ ነበር የምንጠቀመው። ግን ከዚያ ወደዚህ ያው ባለሙያዎች እየሰፉ በመጡ ቁጥር ያው አጠቃቀሙን ከነሱ አስረዱን። ድብልቅ መኖን እየተጠቀምን እንገኛለን በአሁኑ ላይ። የተወደዳችሁ አድማጮቻችን ገበታን ነው እያደመጣችሁ ያላችሁት። በዓለም አቀፍ እንስሳት ምርምር ተቋም የእንስሳት አየር ንብረትና አካባቢ ፕሮግራም ከጣቢያችን ጋር ወደ እናንተ የሚያደርሰው ፕሮግራም ነው። ለዛሬ ትኩረታችን ደግሞ የጓያና የሲናር መኖ በድብልቅ ማዘጋጀት ላይ ነው የሚያተኩረው። እንግዲህ ቀደም ሲል አርሶ አደሮች እንደነገሩን የድብልቅ መኖ አዘገጃጀትን ባለማወቅ የተነሳ በብዙ ተጠቃሚ እንዳልነበሩ ነግረውናል። አሁን ግን ይህ ግንዛቤ በባለሙያ በኩል መጥቶላቸው ሰፊ ግንዛቤም ተፈጥሮላቸው ወደ ተግባር እንደገቡ ሀሳባቸውን ነግረውናል። እሱን እናደምጣለን። ጥምር ግብርና ስልጠና ሰልጥኖን በዛ 5 ኪሎ ሰጡን። ሲናር ድብልቅ እና ጓያ ማለት ነው። ዘሩን ሰጡን። ከዛ ያችን ትመልሳላችሁ ተባለን። ያችን ዘራን። በአጋጣሚ አንድ ወቅት ላይ ግን ውርጭ ነገር ካርጎት ነበረ። እሱም በኋላ ዘርተነው ነው
መጨረሻ ላይ ቅድሚያ ስላልሰጠን ነው። ቶሎ ተተዘራ ያመልጣል። በጣም ጥሩ። እሱ የተቀበልነው ያው ከሁኔታችን ጋር በባለሙያ ምክር በመቀበላችን ይሄ ይጠቅማቸዋል፣ ለወተትም ይሆናል፣ ለስጋም ተባመን። አዎ ምንም ችግር የባለሙያ ምክር እንቀበላለን። ምንም ችግር የለብንም በዚህ። ዘሩን የመጀመሪያ ከግብርና ባለሙያዎች ያመጡልን እና ከበጎ አድራጊ ድርጅት ነው ኤጅኖች እና እንድንሻቸው የሰጡን ነበር። በእነሱ ያለመው በግብርና ባለሙያ መነሻ ሆኖ የመጣ በተፈጥሮ ሀብት ጊዜ መጣ። በዚያ ነው ከዚያ ጀምሮ አለሁ እጠቀማለሁ። ቢያንስ 6 ዓመት 7 ዓመት ነው ያስጠቀም። ስለዚህ አንድ ድብልቅ መኖ ምን ያህል ዘሩ? አሁን በዚህ ግማሽ ጥማድ ዘርቻለሁ። ግማሽ ጥማድ ዘርቻለሁ። በባለፈው ዘርቼ ሰኝና ምንድን አምርቻለሁ። አሁን ያለው ደረጃ እንዴት ነው? አሁን ደግሞ ቡቃያው ቆንጆ ነው። ግን እሱ ያው ትንሽ ወፍራም መሬትና ውሃማ መሬት አይወድም። ላላ ያረ መሬት ለእምርታማ ደግሞ ለፍርሽካ ከተፈለገ ወፈር ያለው መሬት ፍግና ላመልማል ያወጣል። መሬት ያበላሻል ነው የሚባለው። አንዳንድ መዛሪያ እየዘራን ስናያት በጉድፍ እንደዚህ ታግርጌ ነው የምንዘራት። ደህናው መሬት ላይም አንዘራት። በጣም ይወዳል። በቃ ቦዳ የሆነ አፈር ይወዳል። በማንጠፍጠፍ ስንዘራት ታግርጌ እንዘራታለን። ከዚህ ስንዘራት ልክ ያች ማለት ነው መዳበሪያዋም የጉድፏም ጠርፍ እዛ ትሄዳለች። ቆንጆ ነው የሚሆነው። ልክ ልጆች ትምህርት ቤት ሲሄዱ ያችን አጨድ እያደረግን ስንሰጣቸው ከብቶቹም ጤናማ ይሆናሉ፣ ቶሎም ይጠግባሉ። ወደ ቤታቸው ወተትም እየሰጡን መጡ። ከዛ እያደር በአመቱም እየጨመርን የአዝርቱን እህል እንትንተተን በጉድፍ መዳበሪያም ብዙም አይፈልግ በጉድፍ እየተጠቀምን ተጠቃሚ እየሆንን ነው። ሲናሩና እንትኑ ማለት ጓያዋን ድብልቋን የጓያና ሲናር ድብልቅ መኖ አይነት የተሻለ ግንዛቤ የሚያስፈልገውና አጠቃቀሙም ደግሞ ራሱን የቻለ ሰፊ ትኩረትን የሚያሻ ነው። ይህም በሚዘጋጅበት ጊዜ በእርጥቡና እንዲሁም ደግሞ ጠውለግ ባለ መልኩ አዘጋጅተው ለእንስሳቶች እንደሚመግቡ በዚሁ ተሞክሯቸውን አጫውተውናል። እሱን እናድምጥ። ስለዚህ በዚያን ዙሪያ ፍተሻውን ስንፈትሸውም አጠቃቀሙም ስንሰራው በጣም ቆንጆ ሆነ። ጥቅሙም ጥሩ እየተሻሻለ መጣ። አንደኛ ለወተት ይጠቅማል፣ ሁለተኛ ደግሞ ስጋም ለሰውነት ጥሩ አቅም ይገነባል። ቢያንስ ትንሽ ቆየት ብሎናል። ግን በፊተኛው አጠቃቀማችን ጓያና ሲናሩን እንትን ስንል ትንሽ አደበላለቅ ትንሽ ችግር ነበረብን ከኛ ከራሳችን ከባለሙያ ሳይሆን ያንን አሁን እያሻሻሉ አሁን ከነሱም ትምህርት እያገኘን አሁን በመጠኑ በፊት ጓያው በዛ ይልና ትንሽ ያጠፋታል ሲናሯን። አሁን ግን እኩል ያው ያጠቃቀሙ እኩል መጥቶልናል። ለብቻው ዘር ለመፈለግ ከፈለግን ጓያውን ለብቻው ሲናሩን ለብቻው እንዘራለን። ዘር ለማምረት ከፈለግን ግን ለመመገብ ከፈለግን ደበልቀን መጠኑን አመቻችተን እንጠቀማለን። ስለዚህ አሁን አመቱ ምናልባት ቆየት ብለናል። ድብልቅ መኖ እጠቀማለሁ። ድብልቅ መኖ ስጠቀም በሶስት መልክ እጠቀማለሁ። አንደኛ በእርጥቡ እጠቀማለሁ። እርጥቡን ማለት ነው ወደ ዋጭጆ ወደ ሰጣቸዋለሁ። ሁለተኛ ደግሞ አጠውልጌ አሰጣና አሄድና እንደ ፍርሽካ ልውሽ ይሰጣቸዋል ተገለባ ጋር ማለት ነው። ሶስተኛ ደግሞ አደርቅ አሄድና ሲያፈራ ፍርሽካ አስፈጨዋል ተግብስ ጋርና ተግርዳግር ተረፈ ምርት ጋር ቀይጬ ወደ ፍርሽካ ምለውጫዋለሁ። ይህን እጠቀማለሁ ድብልቅ መኖን ማለት ነው። ይህንን የመኖ አይነት መጠቀሙ የወተት ምርትን ከመጨመር እንስሳቶችንም ከማደለብ ባለፈ ከፍተኛ ጥቅም እንዳለው አርሶ አደሮቹ በስፋት ያነሱታል። እስኪ ያገኘናቸው አርሶ አደሮች እዚህ ላይ ያገኙትን ጠቀሜታ ይነግረውናል። አሁን ሽያጭ ላይ አሁን እኛ አርሶ አደሮቹ ናቸው የምንጠቀመው። ሽያጭ ላይ አላቀረብ ነው። ጥቅሙን አውቆት በጣም ብዙ አርሶ አደር ወደ እንትኑ ገብቷል፣ ወደ ስራው ገብቷል። ገብስ፣ ባቄላ፣ ስንዴ ምናምን የሚዘራውን ትቶ አሁን አንዳንድ ጥማድ ወይም 2 ጥማድ ሲናርና እንትን እየዘራ ነው ያለው ጓያው። አሁን ወደፊት ደግሞ ገበያው እየሰፋት የሚመጣ ፈላጊ ካለ የሚፈለገው ምንድን ነው? ውጤት ማግኘት ነው አይደለ? ወደ ገበያም እናቀርባለን። ያው ለከተማችንም ቅርብ ስለሆነች ብዙም በአህያ ራሷን ተምንሸጥ ብዙም አይደለም፣ ውጤታማ እንሆናለን። እንኳን ለከብትና ለላሞቻችን ሰጥተን ለወሮቻችን ገበያ አንጥተን ብንሰጥ እኛም ውጤታማ እንሆናለን ሳንለፋ ማለት ነው ባጭሩ። ከወተት ባለፈ ለማድለብም ይሆናል፣ ትንሽ ለስለስ ያደርጋል እንጂ ለድልብም ይሆናል። ለድልብ የሚሆነው ደግሞ ምንድን ነው? እንትኑ አድርቆ ነው ለድልብ የሚሆነው። አድርቆ ወቅቶ አስፈጭቶ ነው የሚሆነው። እሱ አስፈጭቶ እንደ ፍሩሽካ እንጠቀማለን እንጂ አሁን ለእንትን ትንሽ ያለሰልሳል፣ ብዙም አይደለም። በእርጥብነቱ ለድልብ ብዙም አይደለም። ከግማሽ ጥማድ በላይ እንዘራለን። አሁን ዘንድሮ እንዴት ነው? ዘንድሮም ያው እንትን ብለናል። አሁን ግማሽ ጥማድ አለን። ያንን ግማሹን እያጨድን እንጠቀማለን፣ ግማሹም ደግሞ እናሰባጥረዋለን። ቀረት እናረጋለን፣ ቀደም እናረጋለን። በብላጊ እንጠቀማለን፣ በመኸር እንጠቀማለን። 2 አይነት የምንጠቀሙ። የብላጊውን አሁን እየተጠቀምን ያለ ነው። አሁን ብዙም ሳይዘረዝር ብዙም ሳያፈራ እናርገዋለን። ለወተት
ምርት ይሰጣል። ደግሞ ያኛው እንትን ካለ ትንሽ ወደ ስጋነት ይለውጣል። ይሄኛው ለወተት ነው የምትሆነው ለገዋ። ስለዚህ በዚያ ያለ አጠቃቀም ላይ እንገኛለን። ክትትሉ ያው መጀመሪያ በደንብ እናርሳለን፣ እርሻ እናርሳለን። ከዚያ ክትትል ምንም ከብት እንዳይነካካው መጠበቅ እንጂ ሌላ መኮትኮት ማረም ምናምን የለብንም። የለም አንከባከበውም። በራሱ ጊዜ ያው በዝናቡ በተፈጥሮ በመጣልን ዝናብ እንጠቀማለን። ከዚያ ማንከባከብ እንጂ ሌላ እንትን ምንም አይነካው። ምንም ከምንም ሁሉን ይቋቋማል። አዎ ይቋቋማል። በሽታም ይቋቋማል። አዎ በጣም ቆንጆ ነው እሱ። ለሀገሪቱም ተስማሚ ነው። ወተት ቆንጆ ነው። እኔ እንዲያውም ከአንደኛው ራሱ ያን የነበረ ጊዜ 10 አመርታለሁ። ጠዋት 5 አመርታለሁ፣ ማታ 5 አመርታለሁ። ስለዚህ አሁን ይሄንን በትክክል ማስፋት አለብኝ እያልኩ ነው እኔ በራሴ። ከብቶቹንም መጨመር ምርቱንም የሆን ነው እንዴ? እኔ አሁን ምን ለማለት ነው የፈለኩት ሌላ ሸከሬውን ነገር አጥፍቼ ወደ ላሞቹ በአደላ ነው የሚሻለኝ። ተድልብ ጋራ ይጠቅማል የሚል ግምት ነው ያለው። ከብት ንክኪነት ሌላ ነገር በኦቱ ማጨት ታይረግፍ ያስፈልገው ከብትም እንደፈለገው መለቀቅ የለበትም። ይህን ይወዳል። ይህ ፕሮግራም በዋናነት ዓላማው አርሶ አደሮች ሰፊ ግንዛቤ ኖራቸው መኖን ለእንስሳት በበቂ ሁኔታ መመገቡ የሚያስገኘውን ጠቀሜታ እንዲረዱት የማድረግ ከመሆኑ አኳያ ይህንንም የመኖ አይነት ደግሞ በላቀ ሁኔታና ሰፊ ግንዛቤ ኖሯቸው እንዲጠቀሙት እነዚህ ተሞክሮ ያላቸው አርሶ አደሮች ምክረ ሀሳባቸውን ያቀርባሉ። አሁን እኛ እንደኛ ቀበሌ እንደኛ አርሶ አደር ሁሉም ጽንሰ ሀሳቡ ገብቶት ያልዘር አይገኝም። በየጓሮው በየአጥሩ ስርስር እንደዚህ ዙሪያዋን ክብብ ተደርጋለች። እንዳጥር በቃ ክብብ ተደርጋ በእንክብካቤ ነው ያለችው። ምን ጎደላት እንዛው እንድትታይ ማለት ስትወጣ ሲገባ እንዲያያት ምንድን ነው የጎደላት ይች ነገር በሽታ ይዟታል ተባይ ይዟታል እያለ እንዲቆጣጠራት በየበሯ ስር ነው የተከለው የዘራው ማለት ነው። እና በቃ ሲያብብማ እንዴት እንደሚያምር ራሱ ውበት አለው እና ሸጋ ነው። የእኛን አይቶ ደግሞ ሌላው አርሶ አደር ሞክሮ ውጤታማ ከኛ የበለጠ እንዲሰራ ነው ሀሳቤን የምገልጸው ማለት ነው። እኛ አሁን እንደኛ ከኛ የበለጠ አርሶ አደሩ አይቶ ጥሩ ነገር በቃ እኛ አሁን በትንሹ ነው የነገርኩት። ከኛ በላይ የሚሰራ አለ። እኔ የሰራሁትን ነው እንጂ የነገርኳቸው ከኛ በላይ አስበልጦ የሚሰራ አለ። በድል በበጎች በላሞች በጣም ውጤታማ ነው። በቃ ብዙ ነገሮች የላምና የድልብ በሬ የእርሻ በሬ አላቸው። በቃ እኛ ያው ጽንሰ ሀሳቡ ያው ሁሌ መገፋት እንለምዳለን እንጂ እየሰራ ነው ከሄደን የሚባለውን ነገር ምንም የሚያወቅ ነገር የለም። በቃ ውጤታማ ነው ምን ሆነው። ስለዚህ አርሶ አደሩ ይህንን ትምህርት ወስዶ የበለጠ ውጤታማ እንዲሆን ምኞቴ ነው። አሁን በሌላውን ወደ ገበያው ስንሄድ ይሄኛው ማሳችን ላይ ያለው በጣም እርካሽ ነው ብዬ አስባለሁ። ለምን ራሳችን ማሳ ላይ ራሳችን ሰርተን ራሳችን የምናገኘው በጣም እንደገና ገቢ አለን። ሁለተኛ ዋጋው ቅናሽ ነው። ግን ይሄን አቅርቦቱ በጣም የሚመቻች ከሆነ በጣም ለውጥ አለው። አቅርቦቱን ለምሳሌ የዘሩ አቅርቦት ካለ ከማንም በላይ አንደኛ ኢኮኖሚ ቀንስልናል በማሳችን ልም ላይ እንደገና ከማንኛውም ላይ እንትን ለውጥ አለው። ስለዚህ አሁን እዚህ ጋር በዚህ አጠቃቀም ብንሰራ በጣም ውጤታማ እንሆናለን ብዬ አስባለሁ። አሁን በሱ ተሞፈሩ እርፍ ደነደነ ነው። ለምን ተገቢው ወጪው በዛ። ስለዚህ ትርፋማ አይሆንም ሰውየው ኪሳራ። መኖ እየገዛ ከሆነ ትርፋማ አይሆንም። ለምን ትርፋማ መሆን ያለበት በገዛ ማሳው በራሱ ስራ በራሱ ማሳ ላይ ይህንን እያመረተ እየሰራ ከሆነ ተጠቃሚ ይሆናል፣ ትርፋማም ይሆናል፣ የተሻሻለ ይሆናል። የተሻሻለ መኖች እንትን ካለ ራሱ ሰውየውም ተሻሽሎ ይኖራል ማለት ነው። ስለዚህ ግን እየገዛ ከሆነ ግን በጣም ዝቅተኛዋ እንትን ነው የሚለው ጥሩ ነው። አሁን ምናልባት እኛ አሁን ብዙ ያመለጠ ነገር አለ እኔ ሳልጠቀምበት ያለፈ ከአሰራር የተበላሻለ። ስለዚህ አሁን ለትውልድ ለልጆች ወይንም ለጎረቤቶች ይሄን ነገር ብትጠቀሙ ውጤታማ ትሆናላችሁ ብዬ ለመንገር ፍላጎትም አለኝ፣ እያረኩም ነው። ለምን ተጠቀሙ። ይሄ አሁን ሁሉ አያገኘውም። ይህን ዘር ሁሉም አርሶ አደር አያገኘውም። ግን ከኛ አሁን በብድር የሚጠይቃለ፣ በሽያጭ የሚጠይቃለ። ስለዚህ አሁን ይሄ ውጤታማ መሆኑን ጎረቤቶችም እያወቁ ነው፣ ወገንም ዘመድም እያወቀ ነው። ስለዚህ ይህንን አሁን ወደፊት ለማስፋፋት ይህንም ልምዱን ለማካፈል ሀሳቡ አለኝ። እነሱም ለማካፈል ለመውሰድ ጠቀሜታውን እያወቁ ነው ያሉት። በጣም ጥሩ ነው፣ ውጤታማ ይሆናል፣ አገሪቷ ታድጋለች ብዬ አስባለሁ። ሁሉም አርሶ አደሮች የተሻሻለ መኖ ድብልቅ መኖን እየተጠቀመ ቢኖር ደስተኛ ነኝ፣ ትርፋማ ይሆናል፣ አገሪቷም ታድጋለች። የበሬን ውለታ እንጫዋት ማታ በዋንጫ ጋጋታ በሰፊ ገበታ ኧረ በሬው
ሲናር መኖ ጓያ የአየር ሁኔታን ከማስተካከል ጀምሮ የፕሮቲን ይዘቱም ከፍተኛ በመሆኑ ለእንስሳት መኖነት ከፍተኛ አስተዋጽኦ እንዳላቸው በዘርፉ ምሁራን ይጠቀሳል። በደጋ አካባቢም የሚለሙ ስለመሆናቸው እንደዚሁ ይነገራል። ካዘገጃጀቱ ካጠቃቀሙና እንዲሁም ጥቅሙን ላይ በማተኮር ሀሳብ የሚሰጡን ደግሞ በባሶና ወረና ወረዳ የእንስሳትና አሳ ተጠሪ ጽሕፈት ቤት የመኖና ስነ አመጋገብ ባለሙያ የሆኑት አቶ ዘገየ ወንድማገኝ በዚህ ዙሪያ ሰፋ ያለ ማብራሪያ ይሰጡናል። እሱን እናደምጣለን። ሁለት እና ከዚያ በላይ በአንድ ላይ ለምተው ለእንስሳት መኖነት የሚያገለግሉ ናቸው። በተለይ ለኛ ወረዳ ወይም ደግሞ ለኛ አካባቢ ተስማሚ የሚሆኑት ሲናር እና በተለምዶ ደግሞ ሻሎ ያልን የምንጠራውና መኖ ጓያን በአንድ ላይ ደባልቆ ማልማት ማለት ነው። እነዚህ ሁለቱም አመታዊ የመኖ ሰብል አይነቶች ናቸው። እንግዲህ የመኖ ጓያ ከጥራጥሬ ወይም ደግሞ ከቅጠላቅጠል መኖ አይነት ነው። ሲናር ደግሞ የሳር ዝርያዎች ናቸው። እንግዲህ መኖ ጓያ የፕሮቲን ይዘቱ በጣም ከፍተኛና ለእንስሳት መኖ በድጎማነት የሚያገለግል መኖ ነው። ሲናር ደግሞ ኃይል ሰጪ ከሳር ዝርያዎች ስለሆነ እነኛም ሁለቱን አንድ ላይ አድርጎ ቢሉ በጣም ለእንስሳት ምርትና ምርታማነት ውጤታማ የሚሰጡ ናቸው። በደጋና በወይና ደጋ አካባቢ የሚለሙ ሲሆኑ ውሃ የማይቋጥር መሬት ይስማማቸዋል። እንግዲህ የአዘራር ሁኔታን ስንመለከት መኖ ጓያን 25 ኪሎ አድርገን ሲናርን ደግሞ 75 ኪሎ ግራም አድርገን በሄክታር አንድ ላይ ሁለቱንም አደባልቆ መዝራት የሚቻልበት ሁኔታዎች ናቸው። ይሄ በሚደረግበት ሰዓት ሁለቱም ተመጣጥነው አንደኛ ጓያው እንደ ሀረግ መሰል ስለሆነ ሲናሩን ይዞት ስለሚወጣ ጥሩ የመኖ ምርት የሚሰጥበት ሁኔታች ነው። ከተቻለ ደግሞ 100 ኪሎ ግራም ዳፕ የሚባለውን ማዳበሪያ በመጨመር ምርቱን እንዲጨምር ማድረግ ይቻላል። እንግዲህ በአጠቃላይ ለእንስሳት መኖነት የምናውለው ከሆነ 50% ሲያብብና ሲዘረዝር ቢታጨድ እድገቱን ሳይጨርስ ለመኖነት የምናደርገው እንግዲህ መኖ ጓያን ምርታማነቱ ከ6 እስከ 13 ቶን ወይም ደግሞ ከ60 እስከ 130 ኩንታን ማምረት ይቻላል ለዘር ከሆነ። አጠቃቀሙን በተመለከተ ደግሞ በሁለት መንገድ ማድረግ ይቻላል። ቀጥታም አረንጓዴነቱ መመገብ ይቻላል። ደረቅ መኖች ጋር ለምሳሌ አቄላ ወይም ከገብስ ከስንዴ ገለባዎች ጋራ ከነሱ ጋራ ደባልቆ የቀረጣጠፉ መመገብ ይቻላል። እንዲሁም ደግሞ በድርቆሽ መልክ አዘጋጅቶ በድርቆሽ መልክ አቆይቶ መመገብ የሚቻልበት ሁኔታዎች ናቸው። እነዚህ በሚደረጉበት ልክ እንደ ድጎማ መኖ የተመጣጠነ መኖ እንደምንላቸው የሚያገለግል ነው። ምክንያቱም የሳር ዝርያዎች ኃይል ሰጪ ናቸው። ይሄ ደግሞ የቅጠላቅጠል ዝርያዎች በተለይ ጓያ የፕሮቲን ይዘቱ ከፍተኛ በመሆኑ ለእንስሳት ምርትና ምርታማነት ከፍተኛ አስተዋጽኦ ያደርጋል ማለት ነው። እንዲሁም ደግሞ የአፈር ለምነትንም ይጨምራል። የአካባቢ የአየር ሁኔታዎችንም ያስተካክላል። ሆበሬ ሆበሬ ሆናና ሆበሬ ሆበሬ ሆናና ልማቴ ነህና። ገበታ እንስሳትም የተመጣጠነ ምግብ ያስፈልጋቸዋል። በሬውን ምን አገኘው ምን የችጋር ዋሱን የራብ ተገኑን። ገበታ ይህ ፕሮግራም በዓለም አቀፍ እንስሳት ምርምር ተቋም የእንስሳት አየር ንብረትና አካባቢ ፕሮግራም ከደብረ ብርሃን ፋና ኤፍኤም 94.0 ጋር በመተባበር የሚቀርብ ነው። በዚህ ፕሮግራም አርሶ አደሮች የተሻሻሉ የእንስሳት መኖ አዘገጃጀትና አመጋገብ ላይ ያተኮረ መረጃን ያገኛሉ። የተሻለ ልምዳቸውንም ያጋራሉ። ፕሮግራሙ ሰኞ ምሽት ከ2 ሰዓት ከ10 እስከ 2 ሰዓት ከ30 ወደ እናንተ ይደርሳል። ገበታ የበሬን ውለታ እንጫወት ማታ በዋንጫ ጋጋታ በሰፊ ገበታ ኧረ በሬ